Hello, what's up everybody? ሰላም ጤና ይስጥልን። እንዴት ናችሁ የፓራዳይም የቋንቋ ተማሪዎች? በዛሬው የትምህርት ክፍል ደግሞ የምናየው why practice is difficult and how to practice English የሚለውን ነው ማለት ነው። ኦኬ፣ ለምንድነው ፕራክቲስ ከባድ የሆነው? alright, and how to practice English እንግሊዘኛንስ እንዴት ነው ፕራክቲስ ማድረግ የምንችለው የሚለውን ይሆናል። ስለዚህ ይሄንን በደንብ አድርገን ኦቨርቪው ሰጣችኋለሁ ማለት ነው። የፕራክቲስ አደራረጋችሁንም ትቀይራላችሁ ከዚህ በኋላ ማለት ነው። እሺ ወደ ትምህርታችን እንምጣ ማለት ነው። የዛሬው ትምህርት ደግሞ why practice is important and how to practice English, effective way of practicing English እንዴት እንደሆነ አሳያችኋለሁ ማለት ነው። ኦኬ alright፣ በመጀመሪያ ደረጃ ፕራክቲስ ከባድ ነው። ኦኬ፣ ከባድ ነው ስንል ምንድነው? ለምሳሌ አንድን ሰው ቤዚክ እንግሊሽ ወይንም ፍሬዝ ከዛ በፊት ለምሳሌ አንድ ነገር ልንገራችሁ። ለምሳሌ አንድ ሰው ወደ ቋንቋ ትምህርት ቤት ይመጣና እንግሊዘኛ አስተምረኝ ይላል። ምን አይነት እንግሊዘኛ? ኦኬ፣ ምን ላስተምር? ኦኬ፣ እንግሊዘኛ ሲባል ቮካብለሪ ቃላት እንግሊዘኛ ነው። አክሰንት ኤንድ ፕሮናንሲዬሽን እንግሊዘኛ ነው። ኦኬ፣ ፍሬዝስ እንግሊዘኛ ነው። ስለዚህ ምን ላስተምር? እንግሊዘኛ ጠቅለል አድርገህ ኦኬ፣ ስለዚህ ጠቅለል አድርገህ እንግሊዘኛ አስተምረኝ ነው። ኢን ሴንስ ምንም አላውቅም ብሎ ከመጣ ሁሉንም ነው የፈለገ ማለት ነው። ኦኬ፣ አንዳንድ ሰው ግን ወርድ ላይ ጎበዝ ይሆንና የሆነ ነገር ላይ ደግሞ ደካማ ሊሆን ይችላል። ስለዚህ ደካማ የሆነበትን ነገር ነው ማበልጸግ ያለበት ማለት ነው። ኤኒዌይስ እንግሊዘኛ learning English is not learning one thing. learning English is learning everything. ሁሉንም ነገር ማወቅ ነው። ለዛ ነው ኦኬ pronunciation, accent, grammar, basic English communications, ብዙ ነገሮችን idioms አለ። እነዚህን ነገሮችን በሙሉ ማወቅ አለበት አንድ ሰው ማለት ነው። እንግሊዘኛ በጣም ሰፊ ነው፣ ብዙ ነው ደግሞ ማለት ነው። እነዚህን ጠቅለል አድርጎ ሲያውቅ ነው እንግሊዘኛ ሊያወራ ፐርፌክት ሊያወራ የሚችል ከቋንቋው ጋር በደንብ መግባባት የሚችል ማለት ነው። አንድ ሰው በ3 ወር ውስጥ ፐርፌክት ተናጋሪ ሊሆን አይችልም። እንዴት ይሆናል? ኦኬ፣ በ3 ወር ውስጥ መሆን የሚችለው ቤዚክ እንግሊሽ ኮሚኒኬሽንን አውቆ መሰረታዊ ነገሮችን እያነሳ ሊያወራ ይችላል ማለት ነው። ያ ማለት ፐርፌክት አይደለም። ኦኬ፣ ግን የሆነ ይንደረደራል ለማውራት። ኦኬ፣ ሰዎች ሲያወሩ ብዙም አይቸገርም እንደዚህ አይነት ነገር ማለት ነው። ኦኬ፣ እሺ፣ አንድ ሰው ለምሳሌ የሆነ ነገር ሰልፍ ፕሬዘንቴሽን ሊሆን ይችላል፣ ዴይሊ እንግሊሽ ፍሬዝስ ሊሆን ይችላል። እናስተምረውና እዛት ክሊር yes I understand ገብቶኛል ይላል። በል ተለማመዶ ብለን እንሰደዋለን። ኦኬ፣ ኔክስት ታይም ይመጣና ወይም ከቤቱ ሄዶ ሊለማመድ ሲል የሆነ በቃ የሆነ ይጫጫነዋል ወይ የተወሰነች ነገር ይሞካክርና ምናምን ቁጭ ያደርገዋል። ኦኬ፣ ኔክስት ታይም መጥቶ ይንገራገዳል። ኦኬ፣ ተለማምዳል አልተለማመድክም? ተለማምጃለሁ ወይንም ደግሞ ተለማምጆ ነበር ይላል ማለት ነው። ኦኬ፣ ስለዚህ practice doesn't make you perfect. ኦኬ፣ ፐርፌክት የሚያደርጋችሁ ፐርፌክት ፕራክቲስ ነው። ፐርፌክት ፕራክቲስ ማለት ምን ማለት ነው? እንደዚህ ቲፖችን አሁን ስጠቁማችሁ በዛ አይነት መልኩ ነው ፕራክቲስ መደረግ የሚችለው ማለት ነው። ኦኬ፣ ስለዚህ ሰልፍ ፕሬዘንቴሽን አሁን ለምሳሌ አንድን ሰው ራስህን ተለማምደህ አቅርብ እንለውና የሆነ ታስክ እንሰጠዋለን። በነገራችን ላይ ቮካብለሪ ዴይ እንደሚባለው ሁሉ ኦኬ እንግሊሽ ዊክ አለን፣ ፕሮጀክት እንሰጣለን። 6 ፔጅ የሚሆን 7 ፔጅም ኮንቨርሴሽን ፕራክቲስ እንሰጣለን ማለት ነው። ኦኬ፣ በነገራችን ላይ ሽምደዳ ኦኬ እናበረታታለን። ምክንያቱም ሽምደዳ ወደ ቋንቋው ወደ ፍሉዌንሲ የምትቀርቡበት አንድ መንገድ ነው ማለት ነው። ራይት፣ ስለዚህ ሸምድደው እንዲያቀርቡ እንግሊሽ ዊክ እንሰጣለን፣ ፕሮጀክት እንሰጣለን ማለት ነው። የ2 ሳምንትም ሊሆን ይችላል ወይም የ1 ሳምንት እንሰጣለን ማለት ነው። ኦልራይት፣ ስለዚህ ቤዚክ ራስን ሰልፍ ፕሬዘንቴሽን ራስን ገልጾ ማስተዋወቅ ይለማመዱና ይመጣሉ። ከዛ በኋላ ተናገሩ ሲባሉ ሾክ ማድረግ ይጀምራሉ። ምንድነው ስራቸውን ከማቀረብ ይልቅ ስለ ህዝቡ ባለባበሴ ሰው ይስቃል፣ ብሳሳትስ ህዝቡ ምን ሊለኝ ነው ምናምን የሚለውን ራሳቸውን ይወጠራሉ ማለት ነው። ኦኬ፣ በዚህ ሰዓት calm down, alright? calm down
አልተለማመድሽም እላታለሁ። ተለማምጃለሁ ትላለች። ኦኬ እዚህ ውስጥ ያለው ነብር የለም አንበሳም የለም ሰው ነው ያለው እላታለሁ። ኦኬ በነገራችን ላይ መሳቅም አይፈቀድም አንድ ሰው ሲሳሳት። ኦኬ እናባራለን 3 ቀን ቀጥተን እንመልሰዋለን እንደገና ማለት ነው። ኦኬ ምክንያቱም በአንድ ሰው ላይ ሰው ሲስቅ ያ ሰው ተሸማቆ ሊቀር ይችላል። ኦኬ ወይም ያ ሰው እንደገና ድጋሚ አልወጣም ሊላል ክላስ ውስጥ ማለት ነው። ኦኬ እንደዚህ ሳደርግ ነበረ በፊትም 3 ቀን ይቀጣል እንደገና ይመለሳል ማለት ነው። ሁለተኛ ከደገመ 3 ቀን ይቀጣል ይመለሳል። ሶስተኛ ከደገመ ግን አንድ የሆነ የሚባረር ማለት ነው። ኦኬ ስለዚህ የሆነን እሾህ የነቀልኩላት ልጅ አለች ለምሳሌ ራይት ስትሳሳቺ በስተትሽ የሆነ እየተዝናናሽበት ኦኬ ከዛ በኋላ ስትሸማቀቅ ሾክ ስታደርግ የነበረችው ልጅ እንግሊሽ is not my mother tongue ኦኬ that's okay no problem ምናምን እጇን ያወናጨፈች የሆነ በአክሽን ራሱ ማውራት ጀመረች ማለት ነው። የሆነ ነገር ነው የነቀልኩላት ኦልራይት ያ ማለት ምን ማለት ነው? እንደ ቴራፒ ኦኬ ሰዎች ምቾት እንዲሰማቸው ኦኬ ትምህርታችንን እንቀጥል። ፕራክቲስ ለምንድነው ዲፊካልት የሆነው? learning is a theory practice is a task ኦኬ learning ለምሳሌ ዴይሊ ፍሬዞችን አንድ ሰው ስታስተምረው ወይ ደግሞ ኮንቴክስቹዋል እንግሊሽ ቢሆን is the lesson clear yeah of course it's totally clear ይላል ግልጽ ነው ይላል። ኦኬ ከዛ ግን ሂዶ ሊለማመደው ደፍተር ሲገልጽ ወይ ማዛጋት ይጀምራል ወይ ደግሞ የተወሰነ ትንሽ ሊለማመድ ይችላል ወይ ደግሞ ሊተወውም ይችላል። ኦኬ ፕራክቲስ ደጋግሞ ማድረግ ኦኬ አቀበት የሚሆንባቸው ሰዎች አሉ። ኦኬ እንደዛ ስለሆነ ነው ፕራክቲስ አይደለም የሚቀየራችሁ practice doesn't make you perfect ኦኬ perfect practice makes you perfect alright perfect practice የሚባለው ምንድነው የሚባሉትን ቲፖችን ልጠቁማችሁ ማለት ነው። ከዛ በኋላ በዚህ አይነት መንገድ ሲስተሙን ቀየራችሁ ፕራክቲስ ካላደረጋችሁ በስተቀር ፕራክቲስ አላደረጋችሁም ማለት ነው። አሁን በመነግራችሁ መንገድ የምነግራችሁ መንገድ በጣም የሚገርመው ነገር most effective way ነው ግን diligence ይጠይቃል ትጋት consistency ሁሉ ጊዜም ቀጣይነት ባለው መልኩ ኦኬ ጭንቅላታችን እስኪቀመጥ ድረስ ለጭንቅላታችን ይሄን ነገር ያዝ ብለን ማስገደድ አለብን ማለት ነው። ኦኬ ማስገደድ አለብን ማለት ነው። ያ ማለት ምን ማለት ነው? አይምሮአችን ማለት ነው በአንድ ነገር የተቃኘ ነው። አይምሮአችን ምንድነው? ለምሳሌ አንድ የሆነ ነገር ስትነግሩት ቶሎ አይቀበልም። ኦኬ ሁለተኛ ስትነግሩት የሆነ ነገር ይቀበላል። ሶስተኛ ስትነግሩት የሆነ ነገር ይቀበላል። እየደጋገማችሁ ስትነግሩት ነው ይሄ ነገር ጠቃሚ ነው ማለት ነው ብሎ ወደ ሎንግ ተርም ሚሞሪ የሚወስደው አሊያ ሾርት ሚሞሪ ሆነና in the next day ስትመጡ ተረሱታላችሁ ማለት ነው። እሺ አሁን የምነግራችሁ ቁም ነገር በጣም ጠቃሚ ነው። tips to remember vocabulary ቃላት ሊሆን ይችላል ፍሬዝ ሊሆን ይችላል። ኦኬ በዚህ አይነት መንገድ ነው ልታስታውሱት የምትችሉት ማለት ነው። in the first place keep vocabulary book ነው ታዘጋጃላችሁ vocabulary መጽሐፍ learn new words repetitively ኦኬ እየደጋገሙ መለማመድ ያስፈልጋል። የሆነ አንድን ቃል ከነትርጉሙ ማለት ነው ጭንቅላታችን እስኪቀመጥ ድረስ for at least one word 10 times ኦኬ ግን አንድን ሰው እኮ እንኳን 10 ጊዜ 5 ጊዜ እንኳን እየደጋገመ ከተለማመድ ብትለው ይደክመዋል። ኦኬ ስለዚህ 10 times እየደጋገሙ መለማመድ ይሄ ለምን ይጠቅማል? ለረጅሙ ለማስታወስ ይጠቅማል ማለት ነው። ይሄን ነገር ለጥቂት ደቂቃዎች እንደጋግመዋለን ከዚያም ለጥቂት ሰዓታት እንደጋግመዋለን ከዚያም ለጥቂት ቀናቶች ደግሞ የተወሰኑ ቀናቶች ደግሞ ኦልራይት ባገኘነው አጋጣሚ ሁሉ እንደጋግመዋለን ማለት ነው። ከዛ ደጋግመን እናጠናና የሆነ ሰዓት ላይ መቼም ቢሆን አትረሱትም። እንዲው የመርሳት ችግር ቢኖርም እንኳን ሪትራይቫል ነው ሪቫይቫል የሚባለው ወዲያው መመለስ ትችላላችሁ ማለት ነው በትረሱትም እንኳን። ኦኬ the next day ሌላ ቃላት ልታጠኑ ስትሉ review once again ኦኬ አንዴ በድጋሚ ያን ነገር መከለስ አለባችሁ ማለት ነው። ኦኬ እንደያስፈልጋዩ ነው every day የሆነ ብትደግሙት every 2 days ኦኬ በየ2 ቀኑ every 4 days በየ4 ቀኑ ኦኬ ብትደጋግሙት የበለጠ የተሻለ ነው ማለት ነው። ኦኬ define the word የሆነ ቃል ሳውቅ experience ሚለውን ሳውቅ ያን ነገር define ለማድረግ መጣር ኦኬ ለመግለጽ መቻል make flash card ታዘጋጁና በአንዱ ካርድ ላይ የሆነ ቃል ኦኬ ከነትርጉሙ መጻፍ እዛኛው ካርድ ላይ ሌላ ቃል ላይ የሆነ ቃል መጻፍ ሌላ ካርድ ላይ የሆነ ቃል መጻፍ ኦኬ ቦታ ያቃየራችሁ ቁጭ ስትሉ
ማድረግ አለባችሁ ማለት ነው። ኦኬ በመደጋገም ማጥናት አለባችሁ ማለት ነው። ኦልራይት ኦኬ ፍላሽ ካርድ አራት ማዕዘን ካርድ አዘጋጅታችሁ በቃላቶችን እዛ ላይ በመጻፍ ሰው ሲጠብቁ ሊሆን ይችላል ጸጉራችሁን ልትስተካከሉ የሆነ ቤት ወይንም ኤኒ ፕሌስ ላይ ያንን ያወጡ እየደጋገሙ ማንበብ ኦኬ ቃላትን ወይንም ፍሬዝን ከጓደኞች ጋር በመጠያየቅ መለማመድም ኢፌክቲቭ ወይ ነው ኦልራይት it's much easier to get okay ዛሬ ትምህርታችን effective way of practicing የሚለውን ያየነው ማለት ነው ልክ በዚህ አይነት መንገድ ደጋግመን ለጭንቅላታችን ስንነግረው ነው የሚይዘው ማለት ነው ለምሳሌ አንድ ቦታ የሆነ ሰው ሄዶ ኦኬ ጭራሽ ከዛ በኋላ ካልሄደ ጭንቅላቱ አያስፈልግም ማለት ነው ያንን መያዝ ብሎ ዲሊት ያደርገዋል ማለት ነው እስከማታ ድረስ ምናልባት ሊያስታውስ ይችላል እዛ ውጭ ግን አያስታውሰውም ኦኬ በአመቱ ቢሄድኮ ግራ ነው የሚጋባው ማለት ነው አንድ ቦታ ደጋግማችሁ ከሄዳችሁ ግን ጭንቅላታችሁ ልክ እንደ ሞባይል አይነት አሰራር ነው ያለው ኦኬ ደጋግማችሁ ለጭንቅላታችሁ ነገራችሁት ማለት ይሄ ነገር ያስፈልጋል ብሎ ያስቀምጠዋል አሊያ የሞባይል አሰራር ብዙ ጊዜ የማትጠቀሙትን ትራሽ ፋይል ይላል አጽዳው ኦኬ እነዚህን አጽዳ ይላል ትራሽ ፋይል ኦልራይት ጭንቅላታችንም ስፔሱን ይፈልጋል በነገራችን ላይ ኦልራይት ለሌላ ነገር ማስቀመጫ ስለሚፈልገው ወዲያው ያስወግደዋል ማለት ነው ኦኬ በዚህ ጊዜ ምን ትላላችሁ የሆነ ሰዓት ላይ አጥንቼው ነበር እንዴት ረሳሁት ምናምን ትላላችሁ ማለት ነው ሌላው ወደ ፍሉዌንሲ ጆርኒ መታደርጉ ከሆነ ኦኬ ያጠናችሁትን ቃል እየተጠቀማችሁ መሄድ እየተጠቀማችሁ ሁሉ ጊዜ ያጠናችሁትን በሴንቴንስ በጥያቄ በብዙ አይነት መንገድ ቦታውን ያቀያየራችሁ እየተጠቀማችሁ መሄድ እንደዚህ ስታደርጉ ወደ ፍሉዌንሲ እየሄዳችሁ ነው ማለት ነው አሊያ ይሄ መስዋዕትነት ሳይከፈል ለውጥ የሚባለው ነገር አይመጣም ማለት ነው ኦኬ ስለዚህ ለዛ ነው ፕራክቲስ ጊዜ ይኖራል ኦኬ የሆነ አንድ ወር ፕሮጀክት የሁለት ሳምንት ፕሮጀክት ምናምን ለተማሪዎች የሚሰጣል አይደል አሁን አንዳንዶች ምንድነው የሚሉ በቡድን ከፋፍሎ 6 ፔጅ ኮንቨርሴሽን ሸምድዱ ይለናል እና ታዲያ እንዴት ነው ወደ ፍሉዌንሲ የምትሄዱት ኦኬ ኤ እና ቢ ብለን ኮንቨርሴሽን ካልሸመድዳችሁ ኮንቨርሴሽን በጣም ካላጠናችሁ ካልተዘጋጃችሁ ኦኬ በቡድን ሆናችሁ ምን ሰጣችሁን ፕሮጀክት ካልሰራችሁ እንዴት ነው ወደ ፍሉዌንሲ ጉዞ የምታደርጉት ይሄ ፓርት ኦፍ ዘ ፍሉዌንሲ ስለሆነ የግድ ወሳኝ ነው ማለት ነው የዛሬው ትምህርታችን ይሄንን ይመስላል ጠንክሩ እንግሊዘኛ ቋንቋ ራይት ቀላል ነው ባንላችሁም ማለት ነው የሚለመድ ቋንቋ ነው ኦኬ በነገራችን ላይ ኔጌቲቭ ኢነርጂ ተማሪዎች ላይ መጫን አይቻልም ኦኬ እንግሊዘኛ ቋንቋ ቀላል ነው በየም አልነግራችሁም it's the most horrible language ኦኬ ነገር ግን ይለመዳል ኦኬ በጣም ከባድ ነው ግን የሚለመድ ቋንቋ ነው ብያችሁ ከዛ በኋላ ግን ፖዚቲቭ ነገር ነው መነግራችሁ ኦኬ ኔጌቲቭ ኢነርጂ መጫን አይቻልም ተማሪዎች ላይ ማለት ነው እንዲበረግጉ ማድረግም የለበትም ኦልራይት ምክንያቱም የሚለመድ ቋንቋ ስለሆነ አንዳንዶች ግን ቀላል ነው ብለው ይነግሯችሁና ስትገቡበት ሲከብዳችሁ ለምንድን ነው ቀላል ነው ታዲያ ያሉት ትላላችሁ ከባድ ነው ካናንተ የሚጠበቅ ግን ነገር ግን አለ ግን ደግሞ ቋንቋው ይለመዳል ሲስተም አለው ፕራክቲስ የምታደርጉበት ሲስተም አለው ወደ ፍሉዌንሲ የምትመጡበት ቮካብላሪ ፕራክቲስ የምታደርጉበት ሲስተም አለው እሱን እየፈታውላችሁ ነው የሚሄደው ማለት ነው ሌሎችም እንደዚህ ያደረጉላችሁ ነው የሚሄደው ማለት ነው ይሄንን ይመስላል